DW ነው። DW ከመሃል አውሮፓ በየዕለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል። ጤና ይስጥልኝ እንደምናመሻችሁ። ነሐሴ 17 አለ ዛሬ 2011። አብራችሁን አምሹ። ነጋሽ መሐመድ ነኝ። በቅድሚያ የማድመጫ መስመሮቻችንን ላስታውሳችሁ። በራዲዮ 13780 ኪሎ ሄርዝ 22 ሜትር ባንድ እና 11995 ኪሎ ሄርዝ 25 ሜትር ባንድ ነው። በሳተላይት በአረብ ሳት በድር 4 በ11996 ሜጋ ሄርዝ DW A2 26 ዲግሪ ኢስት ሆሪዞንታል፣ በናይል ሳት 201.7 ዲግሪ ዌስት ቨርቲካል በ11976 ሜጋ ሄርዝ DW A2 ላይም ፈልጉን። በኢንተርኔትም ከድረገጻችን ወይንም DW አምሃሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌት እንደመጣለን። DW አምሃሪክ የፌስቡክ አድራሻችንም ነው። በፌስቡክ የቀጥታ ስርጭታችንን ማድመጥ፣ አስተያየት፣ ጥቆማና ትችት መስጠት ይቻላል። የአዲስ አበባና አካባቢው አድማጮች በኢትዮ FM 107.8 ስርጭታችንን በቀጥታ ማድመጥ ትችላላችሁ። ቀዳሚው ዝግጅት ሁሌም እንደምናደርገው የዓለም ዜና ነው። ዜናው እንዳበቃ የሚለጥቀው የዜና መጽሔት ጥንቅራችን የኢትዮጵያ ተቃዋሚ ፖለቲከኞችና የምርጫ ቦርድን ውዝግብ የሚቃኘውን ዘገባ ነው የሚያስቀድመው። በኢትዮጵያ ፖለቲካዊ ለውጥና ሂደቱ ላይ የተነጋገረውን ስብሰባ የሚቃኘው ዘገባ ተከትሎ ድሬዳዋ ቺኩንጉንያ በተባለው በሽታ መወረሯን የሚያስተነትነው ያሰልሳል። ዜና መጽሔቱ የኢጣሊያን ፖለቲካዊ ቀውስ የሚያወሳም ጥንቅር አለው። ሳምንታዊ የወጣቶች ዓለም በዘንድሮ የ12ኛ ክፍል ፈተና አንደኛ የወጣውን ወጣት ያስተዋውቀናል። የማኅበራዊ መገናኛ ዘዴዎች አበይ ርዕስም ከትምህርት ሥርዓት ጋር የተያያዘ ነው። ከዓለም ዜና ጀምር። የዕለቱ ተረኛ ሸዋዬ ለገሰ ታሰማናለች። የDW ዜና። ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ዜናዎቹ ባለፈው ሰኔ 15 ባህር ዳር ላይ በደረሰው የከፍተኛ ባለስልጣናት ግድያ የተጠረጠሩ ታሳሪዎች ቤተሰቦች ዛሬ ባህር ዳር ውስጥ እስረኞቹ እንዲፈቱ የሚጠይቁ ጽሑፎችን ይዘው መፈክር ሲያሰሙ በፖሊስ ተደበደቡ። የባህር ዳር አካባቢ ከፍተኛ ፍርድ ቤት በተጠርጣሪዎች ላይ ተጨማሪ ምርመራ ለማድረግ ፖሊስ ባቀረበው ይግባኝ ላይ ለመወሰን ለነሐሴ 21 ቀጥሯል። ሱዳን ውስጥ ከሐምሌ ወር አንስቶ በወረደ ዝናብና ጎርፍ ምክንያት 54 ሰዎች መሞታቸውን የተባበሩት መንግስታት ድርጅት አስታወቀ። የመንግስታቱ ድርጅት የሰብአዊ እርዳታ አስተባባሪ በምህጻሩ ኦቻ ሱዳን ውስጥ ሰብአዊ እርዳታ ለማቅረብ ከ1.1 ቢሊዮን ዶላር በላይ እንደሚያስፈልገው አመልክቷል። የማልታ መንግስት ለ2 ሳምንት ከመስጠፍ ባተረፈቻቸው መርከብ ውስጥ ባህር ላይ የቆዩትን ተሰዳጆች የብስ እንዲረግጡ ፈቀደ። ከ300 በላይ የሚሆኑትን ተሰዳጆች 6 የአውሮፓ ህብረት አባል ሀገራት ለመቀበል ከተስማሙ በኋላ ከመርከብ እንዲወርዱ የፈቀደው የማልታ መንግስት አንዳቸውም በግዛቱ እንዲቆዩ እንደማይፈቅድ አስታውቋል። ዜናው በዝርዝር ባለፈው ሰኔ 15 ባህር ዳር ላይ በደረሰው የከፍተኛ ባለስልጣናት ግድያ የተጠረጠሩ ታሳሪዎች ቤተሰቦች ዛሬ ባህር ዳር ውስጥ እስረኞቹ እንዲፈቱ የሚጠይቁ ጽሑፎችን ይዘው መፈክር ሲያሰሙ በፖሊስ መደብደባቸው ተሰማ። ዛሬ ጠዋት ወደ ባህር ዳርና አካባቢው ከፍተኛ ፍርድ ቤት ጀግኖቻችን ይፈቱ የሚል ጽሑፍ በመያዝና መፈክር እያሰሙ የነበሩት ተጠርጣሪ ቤተሰቦችን ፖሊስ በሰደፍና በዱላ መደብደቡም በስፍራው የተገኘው ዘጋቢያችን አለምነው መኮንን የላከልን ዜና ያስረዳል። ሰልፈኞቹ ራሳቸውን ከዱላው ለማትረፍ በየቦታው ሲሯሯጡ ርዝመት ያለውን የጠቅላይ አቃቤ ሕግ ህንጻ አጥርንም እየዘለሉ ሲሮጡ መመልከቱን ገልጿል። በደረሰባቸው ድብደባ ተጎድተው በጤና ጣቢያ ሕክምና እየተደረገላቸው ከነበሩት ሁለቱ የሆነውን እንዲገልጸዋል። ሲመታኝ ወደቅኩ መሬት ላይ። ከዛ ወርቄም እንደገና መታኝ ማለት ነው። ቁመን ነበር። እነሱ ሲገቡ ህዝቡ ፍትህ ለወንድሞቻችን የሚል ወረቀት ወጣ። ፍትህ ለጀግኖቻችን የሚል ወረቀት አወጡ። ከዛ በኋላ ያንን ወረቀት ኮማንደር ነው እሱ እርምጃ ወሰዱባቸዋል። ከዛ በኋላ ወጣቱን እየተከተሉ የተቀመጠ ሰው ሳይቀር
ተበደቡ ማለት ነው። እና ብዙ ሰው ተጎድቷል። እጁን ጆሮውን ራሱን የተመታ ሰው አለ። እናቶች አሉ። እነሱም እንኳን አይተዋል ማሏቸውም ሴቶች አሉ። ሁሉንም ሰው ነው የደበደቡ። ዛሬ ያጋጠመን ነገር በቃ ለመታደም ሄደን ነበረ። ነገር ግን አንድ ኮማንደር ስሙን ማላውቀው እሱ ነው ሲመጡ ልክ እነሱንም ሲያይ እኛንም ሲያይ እኛ ደግሞ ርቀት ነበርና ከዛም በኋላ እርምጃ ወሰዱ ብሎ ነው የጀመረው። ከዛም በኋላ ብዙ ሰው ነው የተጎዳው። ሴቶች ምናምን ሁሉ እየወደቁ ብዙ ሴቶችም ጉዳት ደርሶባቸዋል። ብዙ ሰው ተደብድቧል። በጣም የሚገርም ሁኔታ ነው። በጣም ያስጠላ ነበር። እግሬ ላይ ተመትቻለሁ። ኮማንደር ነው የመታኝ በጥፊ ምናምን አድርጎ መተኛኝ ኮማንደሩ። ይህን ያስተዋሉ የተጠርጣሪ ጠበቆች ለፍርድ ቤቱ ባቀረቡት አቤቱታ ትዕዛዙን ሰጥተዋል የተባሉት የፖሊስ አዛዥ ፍርድ ቤቱ እንዲቀርቡ ቢጠይቅም አልቀረቡም። የመሀል ዳኛውም ወጣቶች ስሜታዊ ሳይሆኑ ሂደቱን በጥሞና እንዲከታተሉ ቤተሰቦቻቸውን እንዲመክሩ ለተጠርጣሪዎች አሳስበዋል። የባህር ዳር አካባቢ ከፍተኛ ፍርድ ቤት በተጠርጣሪዎቹ ላይ ተጨማሪ ምርመራ ለማድረግ ፖሊስ ባቀረበው ይግባኝ ላይ ዛሬ እንደሚወስን ተጠብቆ ነበር። የባህር ዳር ወረዳ ፍርድ ቤት መርማሪዎች ያቀረቡትን የተጨማሪ የምርመራ ጊዜ ትናንት ውድቅ አድርጓል። ጉዳዩ ወደ ከፍተኛው ፍርድ ቤት የደረሰውም መርማሪዎች ትናንትናውኑ ይግባኝ በመጠየቃቸው ነው። ከፍተኛው ፍርድ ቤት ጉዳዩን ለመጪው ነሐሴ 21 ቀን 2011 ዓ.ም መቅጠሩን አለምነው መኮንን በላከው ዘገባ አመልክቷል። ይህ በእንዲህ እንዳለም ከተጠርጣሪዎቹ አንዱ ብርጋዴር ጀነራል ተፈራ ማሞ የባንክ ደብተራቸው በመያዙ ቤተሰቦቻቸው መቸገራቸውን በማመልከታቸው ፍርድ ቤቱ የጀነራሉ የባንክ ደብተር እንዲመለስ ትዕዛዝ መስጠቱንም ዘገባው አክሎ ገልጿል። ሱዳን ውስጥ ከሐምሌ ወር አንስቶ በወረደው ዝናብና ጎርፍ ምክንያት 54 ሰዎች መሞታቸውን የተባበሩ መንግስታት ድርጅት ዛሬ አስታወቀ። ዝናቡ ባስከተለው የጎርፍ አደጋ ይበልጥ የተጎዳው የዋይት ናይል ግዛት አካባቢ መሆኑ ቢገለጽም ችግሩ ካርቱምና ሌሎች አካባቢዎች ላይም እንዳለ ድርጅቱ አመልክቷል። በዚህም ከ37,000 የሚበልጡ መኖሪያ ቤቶች መውደማቸው አሊያም መጎዳታቸው ተገልጿል። ይህን ለተጠቀሱት ሰዎች ሞት ምክንያት መሆኑን ነው የአዣንስ ፍራንስ ፕሬስ ዘገባ ያመለከተው። በቀጣይ በሚመጣው አዲስ ጎርፍም የተጎጂዎች ቁጥር ሊጨምር ይችላል በሚል የእርዳታ ድርጅቶች ስጋት እንደገባቸው ተገልጿል። እንደ ዘገባው ጎርፉ መንገዶችን በመዝጋት የመጠጥ ውሃ መገኛዎችን በማበላሸት እንስሳትን በመግደልና ውሃ ወለድ በሽታዎችን በማሰራጨት ማህበረሰቡን እየጎዳ ነው። የመንግስታቱ ድርጅት የሰብአዊ እርዳታ አስተባባሪ በምህፃሩ ኦቻ በአጠቃላይ ሱዳን ውስጥ ላለው ችግር ለሰብአዊ እርዳታ ከሚፈልገው $1.1 ቢሊዮን በተጨማሪ በጎርፍ ለተጎዱት አስፈላጊውን ለማቅረብ $150 ሚሊዮን እንደሚያስፈልገው አስታውቋል። 2 ሳምንት ገደማ ከመስጠም ባተረፈቻቸው መርከብ ውስጥ ባህር ላይ የቆዩትን ተሰዳጆች የማልታ መንግስት የብስ እንዲረግጡ መፍቀዱን ዛሬ አስታወቀ። ተሰዳጆቹ ከመርከብ እንዲወርዱ የፈቀደው የማልታ መንግስት ስደተኞቹን ለመቀበል ቃል ወደ ገቡት የአውሮፓ ሀገራት በአስቸኳይ እንዲዛወሩ እንደሚፈልግም ገልጿል። ከአውሮፓ ኮሚሽን ጋር በተደረሰው ስምምነት መሰረት 6 የአውሮፓ ህብረት ሀገራት ማለትም ፈረንሳይ፣ ጀርመን፣ አይርላንድ፣ ሉክዘምበርግ፣ ፖላንድ፣ ፖርቱጋልና ሮማኒያ ተሰዳጆቹን ይወስዳሉ። የኖርዌይ ሰንደቅ ዓላማን የምታውለበልበውና 2 ግብረሰናይ ድርጅቶች የሚያንቀሳቅሷት መርከብ ላይ 356 ተሰዳጆች እንደሚገኙ ተገልጿል። ተሰዳጆቹ ለተለያዩ ጥቃቶችና አደጋ የተጋለጡ መሆናቸው እንደሚታይ ያመለከቱት ተሰዳጆችን ከመስጠም የሚያድነው ቡድን አስተባባሪ የድንበር የለሽ ሐኪሞች ባልደረባ ማክስ ዳቪስ በተከታታይ ቀናት በርካቶችን ከባህር አደጋ ላይ ማዳን ቀላል ነገር አይደለም ነው ያሉት። የማልታ መንግስት ስደተኞቹ ወደ ግዛቱ ለጊዜውም ቢሆን እንዲገቡ መፍቀዱን ቢያመሰግኑም አደጋ ላይ ያሉ ሰዎችን አስቀምጦ መደራደሩ አስቸጋሪ እንደነበር ገልጸዋል።
በ4 ቀናት ውስጥ 4 ጊዜ ሰዎችን የማዳን ስራ መስራት ቀልድ አይደለም። እጅግ በርካታ ሰዎች፣ በጣም የተሰቃዩን ሰዎች እንደገና ማለቂያ በሌለው መንገድ ከመርከብ እንዳይወርዱ ማድረግ ወይም ተስፋ እንዲያጡ ማድረግ በጭንቀታቸው ላይ ሌላ ውጥረት መጨመር ማለት ነው። በዚህ ችግር መሃል ስደተኞችን አስመልክቶም እንዲህ ያለውን ክርክር ማድረግ ደግሞ ያስጠላል፣ እናም ሞትን ሊያስከትል ይችላል። አክለውም መርከቡ ላይ የነበሩት ሰዎች አብዛኞቹ በዘፈቀደ ታስረው ቁም ስቅል የደረሰባቸው፣ ሴቶቹ የወሲብ ጥቃት የተፈጸመባቸው መሆናቸውን እንደተረዱም ገልጸዋል። ለጋሽ ድርጅቶቹ የሚሰጧቸው ምግብ ማለቁን በማሳወቅ ሊከተል የሚችለውን አደጋ ካሳሰቡ በኋላ ነው የማልታ መንግስት ከመርከቡ እንዲወርዱ የፈቀደው። እንዲያም ሆኖ አንዳቸውም እዚያው ማልታ እንዲቀሩ እንደማይፈቅድ አስታውቋል። ፈረንሳይ 150ውን ለመቀበል ዝግጁነቷን አሳውቃለች። ከተሰዳጆቹ 2/3 የሚሆኑት ከሱዳን፣ ቀሪዎቹ ከአይቮሪ ኮስት፣ ከማሊና ከሴኔጋል የመጡ መሆናቸው ተጠቅሷል። አድማጮች የምትከታተሉት የዶይቼ ቬለ ዲደብሊውን ዜና ነው። ኢንዶኔዥያ ውስጥ ከአንድ የደሴት ከተማ ወደ ሌላኛው 277 መንገደኞችን አሳፍራ ትጓዝ በነበረች መርከብ ላይ በደረሰ ቃጠሎ ከ20 በላይ ሰዎች የገቡበት እንዳልታወቀ ባለስልጣናት አስታወቁ። እስካሁን 4 ተሳፋሪዎች መሞታቸው ተገልጿል። ከኢንዶኔዥያ ሁለተኛ ትልቅ ከተማ ሱራባያ ወደ ቦሬኖ ደሴት በመጓዝ ላይ ከነበረችው መርከብ 255 የሚሆኑትን መንገደኞች ማትረፍ እንደተቻለ የሱራባያ ደሴት ወደብ ባለስልጣን ቃል አቀባይ ገልጸዋል። ከስፍራው የሚወጡ የተለያዩ ዘገባዎች ከአደጋው የተረፉትንም ሆነ አልተገኙም የተባለውን ሰዎች ቁጥር በ10 አበላልጠውታል። እንዲያም ሆኖ መርከቧ ላይ እሳቱ የተነሳው ጉዞ በጀመረች ከ11 ሰዓታት በኋላ ትናንት ማምሻውን ነው። የእሳት አደጋው መነሻ ምክንያት እስካሁን አልታወቀም። ደሴቶች በሚበረክቱባት ኢንዶኔዥያ በመርከብና ጀልባዎች መጓጓዝ የተለመደ ሲሆን በተደጋጋሚ አደጋ ይደርሳል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩናይትድ ስቴትስ ላደረገችው የሚሳኤል ሙከራ የጦር ኃይላቸው ተመጣጣኝ አጸፋ እንዲሰጥ ዛሬ ትዕዛዝ ሰጡ። ዋሽንግተን እሁድ ዕለት የተኮሰችው የተሻሻለና ከመሬት የሚተኮስ መሆኑ የተነገረው ኔቪ ቶማሽ ኬቭ የተሰኘ ክሩዝ ሚሳኤል 500 ኪሎ ሜትር ርቀት ተወንጭፎ ኢላማውን መምታቱ ተገልጿል። አሜሪካ ይህን ሙከራ ያደረገችው በጎርጎሮሳዊ 1987 ዓ.ም ከሩሲያ ጋር ተፈራርማ ከነበረው ዓለም አቀፍ ውል መውጣቷን ከገለጸች በኋላ ነው። ዋሽንግተን ሞስኮ ውሉን እንደጣሰች የፕሮፓጋንዳ ዘመቻ አድርጋለች ያሉት ፑቲን ወደ ሌሎች ሀገራት ይህን የተከለከለ ሚሳኤል ለማጓጓዝ እንዲያስችላት የተጠቀመችበት መንገድ እንደሆነ አመልክተዋል። እሁድ ዕለት የተተኮሰው ሚሳኤል አሜሪካ ሮማኒያ ውስጥ ካጠመደችው የመከላከያ ሚሳኤል ጋር መመሳሰሉን በመግለጽም የመከላከያ ሚኒስቴራቸውና ሌሎች የሚመለከታቸው ተቋማት ተመሳሳይ እርምጃ እንዲወስዱ ትዕዛዝ ሰጥተዋል። እንዲያም ሆኖ ከዩናይትድ ስቴትስ ጋር ለጋራ መግባባትና መተማመን ለማጠናከር ለሚደረግ ገንቢ ውይይት ሩሲያ ዝግጁ መሆኗን አመልክተዋል። ይህ ዶይቼ ቬለ ዲደብሊው ነው። የዓለም ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ ነው። ባለፈው ሰኔ 15 ባህር ዳር ላይ በደረሰው የከፍተኛ ባለስልጣናት ግድያ የተጠረጠሩ ታሳሪዎች ቤተሰቦች ዛሬ ባህር ዳር ውስጥ እስረኞቹ እንዲፈቱ የሚጠይቁ ጽሁፎችን ይዘው መፈክር ሲያሰሙ በፖሊስ ተደበደቡ። የባህር ዳር አካባቢ ከፍተኛ ፍርድ ቤት በተጠርጣሪዎች ላይ ተጨማሪ ምርመራ ለማድረግ ፖሊስ ባቀረበው ይግባኝ ላይ ለመወሰን ለሰኔ 21 ቀጥሯል። ሱዳን ውስጥ ከሐምሌ ወር አንስቶ በወረደው ዝናብና ጎርፍ ምክንያት 54 ሰዎች መሞታቸውን የተባበሩት መንግስታት ድርጅት አስታወቀ። የማልታ መንግስት ለ2 ሳምንት ከመስጠም ባተረፋቸው መርከብ ውስጥ ባህር ላይ የቆዩትን ተሰዳጆች የብስ እንዲረግጡ ፈቀደ። ዜናው በዚሁ አበቃ። የዓለም ዜና ሸዋ እየለገሰነች አሰማችን። የዜና መጽሔት